ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ጤና፣ አፍያ፣ ስራ በጣም ሰላም ነው ሀባይቢ። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ረብል ዓለሚን። በዛሬ ቪዲዮ ደግሞ ማሳያችሁ ከሽፎን እንዴት በሶ እንደምንሰራ ነው ማለት ነው ውዶች። እዚህ ጋር ሽፎን አለን እዚህ ጋር። ከዛ በኋላ ይሄ በዚህ እናምሰዋለን ማለት ነው። የምንፈልገውን ያክል መጠን ወስደን ከዚህ ከሽፎኑ እናምሰዋለን። ከዛ በኋላ ካመስን በኋላ በዚህ እንፈጨዋለን ማለት ነው። የቡና መፍጫ በዚህ እንፈጨዋለን ኢንሻአላህ። ከፈጨን በኋላ ተልባ ያስፈልገናል። ተልባ ነው ከዚህ ውስጥ የሚጎለኝ ተልባ ነው፣ ከግብአቱ ውስጥ ማለት ነው። ተልባውንም እንደዚሁ በተመሳሳይ እንቆላውና በዚህ እንፈጨዋለን ማለት ነው ሀባይ። ከዛ በኋላ ተፈጨን በኋላ ከተልባው አንድ ማንኪያ እናደርጋለን። ከዚህ ደግሞ ከሽፎኑ ከሰራነው ከፈጨነው ዶቄት 2 ማንኪያ እናደርጋለን። 2 ማንኪያ እናደርጋለን። ማንኪያ ማለት ይሄ የምግቡ ማለት ነው። የምግቡ የምንጠቀምበት ማንኪያ በሱ ማለት ነው። በዚህ ከሽፎኑ ዱቄት ካዘጋጀነው ከበሶ 2 እናደርጋለን በዚህ ማለት ነው። ከዛን ከተልባው ደግሞ አንድ እናደርግና በዚህ እንበጠብጠዋለን ማለት ነው ሀባይ። ይሄ የበሶ በበጥበጫችን ነው። ከዛ ይችን በዚች ውሃ እናደርጋለን። ይችን ውሃ እናደርጋለን ማለት ነው። 2 ማንኪያው ላይ በሶ 2 ማንኪያ ተልባው 1 ማንኪያ እናደርግና ከዛ እንበጠብጣለን። እንደዚህ እንመታዋለን በደንብ እንደምንበጠብጠው በሶ ማለት ነው። በደንብ አድርገን እንመታዋለን። ከዛ በኋላ ይቀመጣል። ለትንሽ ደቂቃ ታስቀምጡታላችሁ ማለት ነው ውዶች። ታስቀመጣችሁ በኋላ በባዶ ሆዳችሁ ነው የምትጠጡት። በባዶ ሆዳችሁ ትጠጡታላችሁ ማለት ነው ሀባይ። ይሄ እንግዲህ ለምንድን ነው? ጨጓራ ምናምን ለሚያማችሁ፣ ምግብ ምናምን ለማይስማማችሁ ሰዎች መቼም እዚህ ሀገር በሶ አናገኝም አይደለም። ገብስ ማለት ነው። ገብስ አናገኝም ማለት በብዛት ሁሉም ማለት ሳይሆን በብዛት አናገኝም ማለት ነው። ከዛ ሹፎናችንን ምስ እናረግና ከዛ በኋላ በቡና መፍጫችን ፍጭት እናረገዋለን። በዚህ መልኩ በዚች እንበጠብጠዋለን። ይሄ እናረኩት እንጂ እኔ በሃይላንድ ምናምን ማረግ ይቻላል። ሃይላንዱን አሁን ይሄን ውሃውን ቀንሶ ማረግ ይቻላል ማለት ነው ውዶችዬ። እና ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ማለት ነው የመዳም ቅመሞች። እኔም እንደናንተው የመዳም ቅመም ነኝ ሀባይቢ። በሶ ምናምን ለማናገኝ፣ ገብስ ለማናገኝ ሰዎች በመዳም ቤት እንደዚህ አድርጎ መጠቀም ይቻላል እላችኋለሁ ውዶችዬ። ውድ ነው ማረጋችሁ እና ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ውዶችዬ። ባይ ባይ። በሌላ ቪዲዮ እስከምንገናኝ